ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ሁሉ ሰላም እኛ ደህና ነን ዛሬ ይዤላችሁ የመጣሁት የቴክኖሎጂ መረጃ የስልካችንን ባትሪ ለረጅም ጊዜ መጠቀም የሚያስችሉ 5 አስገራሚ መንገዶችን ነው እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ እንዲሁም የደውል ምልክቷን በመጫን አዳዲስ የቴክኖሎጂ መረጃዎች በወጡበት ፍጥነት እንዲደርሳችሁ ማድረግ ትችላላችሁ በአሁኑ ጊዜ ብዙዎቻችን አብዛኛውን ጊዜ ከስልካችን ጋር ስለምናሳልፍ ለስልካችን ባትሪ ደግሞ ከፍተኛ የሆነ ጥንቃቄ ልናደርግ ይገባል ሞባይል ስልኮች የሚጠቀሙት የባትሪ አይነት ሊቲየም አየን የሚባሉ የባትሪ አይነቶችን ነው እነዚህ ባትሪዎች ደግሞ በቶሎ የሚሞሉ ወይንም ለመሙላት ጊዜ የማይፈጁ ናቸው የሞባይል አምራች ድርጅቶች የስማርት ስልኮች ገጽታና ዲዛይን ቶሎ መቀየር ማሻሻያውን እንዳደረጋቸው ይነገራል በእርግጠኝነት የስማርት ስልኮችን ባትሪ እንዳያረጁ የሚያደርጉ ነገሮች ባይኖሩም የባትሪውን ጊዜ ለማርዘም የሚረዱ መፍትሄዎች ይኖራሉ እነዚህም እንደሚከተለው ይቀርባሉ ያለንበትን ቦታ አመልካች ጂፒኤስ ማጥፋት ቦታ አመልካች ወይንም ጂፒኤስ ማብራት የስልካችንን ባትሪ የሚቀንስ ነገር ነው ስለዚህ ለጊዜው የማያስፈልጉ መተግበሪያዎችን መዝጋት የባትሪን እድሜ ያረዝማል ከዚህም በተጨማሪ ሴቲንግ ውስጥ በመግባት ባትሪ የሚለውን በማየት ባትሪውን እየጎዳው ያለውን መተግበሪያ ማወቅ ይቻላል በተለይ ደግሞ እንደ ቲዩተር ያሉ አንዳንድ መተግበሪያዎች እርሶ ሳያውቁት ያሉበትን ቦታ ይመዘግባሉ ስለዚህ የማንፈልገውን አፕሊኬሽኖች ማጥፋት አለብን ማለት ነው ኔትወርክን ማጥፋት ወይንም በይነ መረብ ማድረግ ጥሩ የኢንተርኔት ፍጥነት በሌለበት ቦታ ሁሉ ጊዜ ስልካችን ጥሩ ኔትወርክ ለማግኘት ይሞክራል ይሄ ደግሞ የስልካችንን ባትሪ ይቀንሳል ምርጥ የሚባል መፍትሄ ባይሆንም ስልካችንን ኤርፕሌን ሞድ ላይ ማድረግ ጥሩ ኢንተርኔት ለማግኘት እየታገለ ያለውን ስልክ ባትሪ እንዳይጨርስ ይረዳዋል ከፍተኛ ሙቀት ሊቲየም ባትሪዎች ለከፍተኛ ሙቀት ከተጋለጡ በደንብ አይሰሩም ምክንያቱም በውስጣቸው ያለው አየን ባትሪው ቶሎ ቻርጅ እንዲያደርግ ያስገድዱናል ስለዚህ ስልኮ ለከፍተኛ ሙቀት ወይንም ለከፍተኛ ቅዝቃዜ እንዳይጋለጥ ማድረግ አይነተኛ መፍትሄ ነው ትልልቅ ስክሪኖች በአሁኑ ጊዜ አብዛኞቹ ስልኮች ትልልቅ መጠን ያላቸው ስክሪኖች እንዲኖራቸው እየተደረገ ነው ይህ ትልቅ ስክሪን ሲከፈትና ሲበራ ባትሪ ይጨርሳል ስለዚህም የስክሪኑን የብርሃን መጠን መቀነስ ጠቃሚ ነው ስክሪኑን ማጥፋትና ቶሎ ስልኮን አለመክፈትም ጥሩ መፍትሄ ነው ከፍተኛ ድምጽ የስልካችንን ባትሪ ይቀንሳሉ ተብለው ከሚጠቀሱ ነገሮች መካከል አንዱ የመተግበሪያዎች ወይም የስልክ ጥሪዎች ድምጽ ከፍተኛ መሆን ነው አብዛኛውን ጊዜ የድምጽ ነገር ስልኮ ባለው ስፒከር የሚወሰን ይሆናል የጆሮ ማዳመጫ መጠቀምና በመናዳምጥበት ወቅት የሌሎች መተግበሪያዎችን ድምጽ ማጥፋትም ጥሩ ነው በአጠቃላይ አብዛኛዎቹ የሞባይል አምራቾች የሚስማሙበት ዋነኛ መፍትሄ የስልኮን ባትሪ ኃይል ቆጣቢ ሞድ ላይ ማድረግ ነው ይህ ማለት ደግሞ የስልኮን ስክሪን ብርሃን ይቀንሳል ስልኮ ንዝረት ያቆማል ብዙ ማሳወቂያዎች ወይም ኖቲፊኬሽኖች አይደርስም ማለት ነው ያሉበትንም ቦታ አመልካችም አገልግሎት አይሰጥም
ነገር ግን ባትሪው በአሁኑ ወቅት የደከመ ከሆነ እነዚህ ነገሮችን ማድረግ ብዙም ለውጥ አያመጣም። ያለው አማራጭ የስልኮን ባትሪ መቀየር ብቻ ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሌሎች የቴክኖሎጂ መረጃዎች በወጡበት ፍጥነት እንዲደርሳችሁ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኗት። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አብራችሁን ስለነበራችሁ እናመሰግናለን። ቻው።